ጽጌ ዳንኤልን አደራ ብላ ሄደች ማለት ነው። ሄደች። እስከ መቼ ነው የምትሄጂው? ነገ እንዳትመጪ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ማን ናቸው? ሰላማችሁ ብዝት ይባል። እንግዲህ ጽጌንና ዳኔን የማያውቃቸው ሰው የለም ማለት ነው። ድራማ ብሎ ባይሰሩ ድራማ ይሰሩብናል ሁሌም ማለት ነው። እንግዲህ ኤልሳ የልጅ እናት ሆናለች። ኤልሳን ዳንኤልን አደራ፣ ዳንኤል ኤልሳንን አደራ ብላ ኮበለለች ማለት ነው። ጽጌ መቼም ጽጌና ዳንኤል አይለያዩም ማለት ነው። አዎ የአንቺ እርግዝና የት ሄዳ? የዳንኤል እናት እንደውም ቅቤ ቀብታ ስንት ነገር ተደስታ እንኳን አረገሽልኝ ልጄ ብላ ያን ሁሉ ለፍታ ልጁን የት ወሰሽው? እኔ እሱን ብቻ ነው ልጠይቅ መጣሁት። እኔ የዛሬው አንቺ ቸዋልሽው ዳንኤልን አደራልሽ፣ ኤልሳን አደራልሽ። አያገባኝም። ብቻ የጽጌ ልጅ ወዴት ሄዳ? አርግዣለሁ ካለች ቆይቶ ነበር። መታይ እዚህ ጋር ያስታወቀችን ነበረ። ጠረሸች። አቤት ውሸት፣ የውሸት ናት። ጽጌና ዳንኤል ግን ለምንድን ነው ብዙ ነገር የዋሻችሁን ነው ማለት ነው? ተው። በመጀመሪያ ደረጃ ባለፈው ዳንኤል አሞት ነበር ማለት ነው። እውነት አሳዝኖኝ ነበር። እንኳንም ደህና ሆንካልን። አዎ ደህና ሆንካልን። ሌላው ይቅር በቃ አንተ ብቻ ሰላም እንኳን ሆንክ። እንግዲህ እኔ የሚለው የጽጌ ልጅ ወዴት እንደሄደ ንገሩኝ፣ ሳላብድ ንገሩኝ ማለት ነው። መቼ ልትወልድ ነው? መቼ ነው ሆደጉኝ የሚለው? ሩታ ናት ብቻ እውነተኛ። ወይኔ አባቴ ሩታ እርግዛ ወለደች። አንቺ ደግሞ የት አለ አንቺ እርግዝና? እንደውም በሩታ ቀንተሽ ነው እርጉዝ ነኝ ያልሽ የነበረው። ምናልባት የሩታ ልጅ የዳንኤል ከሆነ ብለሽ ነበር። ሩታ እዛ እርጉዝ ነኝ ስትል አንቺም ወተሽ እርጉዝ ነኝ ብለሽ ያልሽው ማለት ነው። የታለ የእርግዝና? ታዲያው እርግዝናሽ ወለሽ ወላ አወጣሽ ወላ ጣልሽ ወላ አሳደግሽ? እንግዲህ ዛሬ በቃ ማልቀስ ይሻለዋል ከዛሬው ማለት ነው። ከዛሬው ጽጌ ዳንኤልን ቸው ልትል መታ በቃ ማልቀስ በጣም አላረገችም እንጂ በቃ አልቀሳለች ማለት ይቻላል። እንደዛ ከምትሆኚ በቃ እሷም ትኖር አንቺም ኖሪ ማለት ነው። በቃ ሁለታችሁንም ማስተዳደር ይችላል ማለት ነው። በቃ እኔም መጀመሪያ ባሌ ነው ብለሽ አትልቀቂ። አብራ አደጋችሁ አይደል? አብሮ አደጋችሁ፣ አብራችሁ ኖራችሁ፣ ይሄን ጊዜ በፍቅር አሳለፋችሁ። ታዲያ ትላንት ለመጣችሁ ኤልሳ አንቺ ምን ልትሆኚ ነው? ቦታ ምትለቂ? አትልቀቂ ብያለሁ። አትርሱልኝ። ለማናት ለጽጌ ማለት ነው። ሜሪ ደግሞ አሽቃባጭ ያለች ደግሞ እቺ ምን ትላለች? በመሀል ገብታ እቺ የዳንኤል ምስት ተባለችው ማለት ኤልሳ አረገዘች የተባለችው ማለት ነው። በቃ እንደውም ዛሬ ማናት ሰይጣን አጠፍተዋል መሰለኝ። እኔ እሷን ነበር የጠበቅኩት ማለት ነው። ሜሪ በጥፊ ትላታለች ብዬ ታይ የሆነ ነገር ስታወራ ጽጌ ስታወራ፣ እቺ ደግሞ የዳንኤል ምስት ተባለችው ማንን ጽጌን ታረጋልታለች። ዱላ ይዛ ዱላ ላዘችው እኮ በምላሳ ነው እኮ የሚላችሁ። ስታረጋት ደግሞ እንቺ ደማ ፈልተዋል ማለት ነው። ሜሪ ደማ ፈልቶ ነበር። ወይኔ እንደ ድሮ እንደ አብርሽ ብታረጊያት ለዚችማ ጥፊ ያስፈልጋታል ያልኩ። አንድም ጥፊ ሳትቀምስ ጽጌ ብል ብላ ሄደች። ወይኔ ጽጌ ስታሳዝን። እውነት ይሄ እርግዝና ዳንኤል በዚች ልጅ አርግዞ ከሆነ እውነት እችን ልጅ አግብቶ ከሆነ በጽጌ ሽንቱን ነው የሸናባት ማለት ነው። ያንን ፒራንክ ስታረገው የነበረው ጊዜ ማለት ነው።
እንዴት አባቱ ነበር የቀና አባት? እንዴት ነበር እሞታለሁ ይፈርጣለሁ አሁን ከነፍሴ ቅበሩኝ አለው? ለምን እንደዛ አደረገ? የእውነት ቢሆንስ ያ ሰውዬው እውነት ሊወስታት መጥተው ቢሆንስ? የእውነት ጽጌ ምን ያክል ዳኔን እንደሚወደኝ አውቃለሁ ብላ ነው ፕራንክ አረገችው ያኔ። ግን ያኔ እንዴት ነው ያበደው ዳኔ የምትሉት? አሁን ጽጌ ያለች ሌላ ሰው እኔ ቢሆን አያገባትም። እኔ ያለው ሌላ ሁሩኩት ነው። ስለዚህ ያኔ እንዴት ነው ይሄ ሰውዬው ሽማግሌ ነው፣ ይሄ እንዲህ ነው፣ ይሄ እንዲህ ነው፣ ይሄ እንዲህ ነው፣ ይሄንን ሰውዬው ሊበላው ሊውጣ። ለካ አንቴ ጽጌን ያኔ እንዴት እኔ ያለው እሱ ይወስታታል እንደዚህ ቆማ ትቀራለች ብላ ነው ያኔ እንደዛ ቅናት እየደፋ የነበረው። ጽጌን ለትዳር አልፈለካትም ነበር ማለት ነው። ቅናት ነው። እኔ ያለው እኔ ትዳሬን ሳልይዝ እሷስ ትዳር ልትመሰረት ብላ ቅናት ነበረ ደፋ። ጉድና ረግጥነ ጽጌ እንዳለቂ አንቺም ውለጂ ያረገሽውን አርግዘሻል አይደል? ውለጂ አንቺ የልጁ እናቱኝ። ጉድ እኮ ነው የልጅ እናት ይኸናም ብላ አደራ ብላ አልኮበለለችም። አንቺ በሆንማ ደጅ አልወጣም ደጅ። እንግዲህ ውድ እህቶቼ ሰላማችሁ ያብዛልኝ። ሰላም ለሀገራችን ነው። ሰላም ለእናንተ የተመኘው። ላይክ አድርጉ፣ ኮመንት አስቀምጡ ማለት ነው። ውድድ ነው ማረጋችሁ። አበረታቱኝ ማለት ነው። የነበረን ቆይታ ጨርሰናል ማለት ነው። ቀጣይ ደግሞ አዲስ ነገር ሲመጣ ከችላለሁ ኮርኮንች ማለት ነው። እናንተም እንደምትመጡ በተስፋ እጠብቃችኋለሁ ማለት ነው። አበረታቱኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉኝ። ሰብስክራይብ ያደገ አይደለም። እወዳችኋለሁ። ሰላም ባላችሁበት ብዝት ይበልልኝ፣ ትርፍ ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም አዳር ብያለሁ። ውድድ ነው ማረጋችሁ የመዳም ቅመሞች።